ግዴታ ለዚህ ቴክስት ሜሴጅ ለቤተሰቦቼ ምላሽ መስጠት አለብኝ። አይታችሁታል ሲዘዋወር እኔና እቺ ሴትዮ የተለዋወጥ ነው ቴክስት ሜሴጅ ነው። መቼ እንዴት የሚለውን ለራሴ ቤተሰቦች ለቢራቢሮ ፋሚሊ ለፎርፎር ፋሚሊ ኤክስፕሌን አደርጋለሁ። ጃኒን እኔ ድሮ ነው ማቀት ከነሞን ጋር ከነምናምን ጋር ጌምስ ተጫወት በጣም ነው የምወዳት። ስታይሏ ደስ ይለኛል፣ ስማይሏ ደስ ይለኛል። የሆነ ሰው አታክ ላይ ያረጋ ሲል እርግጥ ስታረግ ደስ ይለኛል። ቤተሰብ አነካም፣ ሌላ ሰው አትነካም። ራሱን ሰውየውን ግን እዛው እንዳይሆን አድርጋ ታስተናግደዋለች ማለት ነው። ከዛ በኋላ ግን ልክ ከአዶናይ ጋር አንድ ላይ ሲሆኑ ሺጋማ አቴንሽን ደስ ይላል። ምክንያቱም ጃኒ ልቧ ግንባሯ ላይ ይታያል። ንጹህ ልጅ ነች። አዶናይም እንደዛው ልቡ ግንባሩ ላይ የሚታይ ንጹህ ልጅ ነውና ሁለቱ አንድ ላይ ሲሆኑ በጣም ደስ አለኝ። አሪፍ ነገር እያየን ባለንበት ወቅት አንዳንዴ ድራማ ይመስላል፣ በርግጥ ግን ደግሞ አሪፍ ነገር ነበር የምናየ ነበር። ከዛ አንድ ቀን ላይቭ ላይ መጣችና 8000 10000 ሰው ባለበት የነበረውን ነገር ኤክስፕሌን አደረገች። እያለቀሰች ነበር። ያኔ እኔ ላይቭ ላይ ጊፍት እየሰጠዋት ነበር፣ ብታምኑም ባታምኑ። ከዛ ላይቭ ተቋረጠ። ላይቭ እንደተቋረጠ within 20 ሚኒት እኔ ላይቭ ገባው። ምክንያቱም ሴት ልጅ ምንም ታድርግ ምንም ትሁን በወንድ ልጅ መመታት የለበትም የሚል መርህ አለኝ። ሴት ልጅም ፋይናንሻሊ ልትጎዳት ትችላለች። ልጅ እስከሌላት ድረስ ሰርታ መብላት ትችላለች። ፊዚክሊ ግን አንድን ሴት አታክ ማድረግ አይቻልም። የፈለገ ብትረዝም የፈለገ ብትወፍር አንተ የፈለገ ብትቀጥን ወንድነት በራሱ ወንድነት መሆን መቻል አለበት። የህግ አማካሪዎችን ምናምን በደንብ ማውራት ጀመርኩኝ። እነዛ የህግ አማካሪዎች ያሉት ምንድነው ራሷ መክሰስ አለባት። እሷ ከከሰሰች እኛ አለን ተብሎ 4-5 የጠበቆች ስልክ ወሰድኩኝ አሉ ለዊትነስ። ያንን ይዤ ቆይ ተረጋጋ ነገ ከነጎዲያ ስል በማግስቱ ወጣ ሰላም ወርዷል አለች። ኦ ማይ ጋድ ስል በዛኛው በኩል ደግሞ እሱ ወጥቶ እሱም እንደዛው ሰላም ወርዷል ሲል በመሃል አዶናይ አሳዘነኝ። በዛን ወቅት ነው ይሄ ቴክስት ሜሴጅ የመጣው። የስ ጽፍ ያለው እንደዛ ብዬ እሱ ብቻ አይደለም ቪዲዮም ሰርቻለሁ። የሴት ልጅን ጥቃት በዚህ ደረጃ እንዴት ታራክሳለች በሚል ፎቶዋን አድርጌ ቪዲዮ ሰርቻለሁ። 200 ምናምን ሺህ ቪው ነበረ within 24 hours። ከዛ ግን ያንን ተታርቀናል የሚለውን ቪዲዮ ለምን እንደሰራች ተነገረኝ ከሌላ ሰው ማለት ነው። ያኔ ነው ጃኒ ልቤ ውስጥ የገባችው በደንብ ማለት ነው። ቪዲዮውን ወዲያው አጠፋው። ስለ ጃኒም ቪዲዮ መስራት የጀመርኩት ጃኒንም ሰፖርት ማድረግ የጀመርኩት በቃ ልቤ ውስጥ የገባችው ከዛ በኋላ ነው። መጀመሪያ ግን ጃጅ አድርጌያታለሁ፣ ወቅሻታለሁ። ኦፍ ኮርስ ቪዲዮም ሰርቼባታለሁ። ከዚህ በኋላ ግን ብታጠፋ ራሱ ትክክል ነች። ይሄው ነው። መልካም ቀን።